በኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት የጠበቀኝ። የመጀመሪያዎቹ ሰባኪያን የንባብ ሰባኪያን ይባላሉ። የንባብ ሰባኪ ማለት አትሮንስ አያውቅም፣ አትሮንስም አልገጨውም፣ የኔታ ልምጭም አያውቅም፣ የመምህራንን ምክር ተግሳጽ አያውቅም። ቤቱ ያነባል። ያነበበውን ከመምህር ሳያስመረምር ከመምህር ሳይደርስ ሾልኮ ተደብቆ ያነበበውን መድረክ ላይ ወጥቶ ያስተምራል። ይሄ ንባብ ሰባኪ ይባላል። ጥያቄ ልጠይቃችሁ፣ ሰው ቢሰበር ወዴት ነው የሚወስዱት? ሐኪም ቤቱ አቆዩት። እንደ ባህላችን ወደ ወጌሻ ነው የሚወሰደው። መምህራን ወጌሻዎች ናቸው። ቃለ እግዚአብሔርን የሚበልቱ የሚያስተካክሉ የሚያቃኑ ናቸው መምህራን። የተሰባበረውን ቃለ እግዚአብሔር ይጠግኑታል። ካስታወሳችሁ ስንማር ከልጅነት ጀምሮ ዳዊት፣ አቡጊዳ፣ ውዳሴ ማርያም፣ ዜማውን፣ ቅዳሴውን ስንማር ከቅኔ ቤት በኋላ እንኳን ያው ብዙም መምህር አያርግም፣ አድማጭ ነው የሚሆነው። ብዙ ጊዜ እስከ ቅኔ ቤት ያለው ድረስ የመምህር ልምጭ የመምህር ምክር ያልገጠመው መምህር የለም፣ ተማሪ የለም፣ እስከ ቅኔ ቤት ድረስ። ከቅኔ ቤት በኋላ ያለው ግን መምህር አድማጭ ነው የሚሆነው። እለፈው እያለ ነው፣ ሰምቻለሁ እለፈው ጥሩ ነው የሚለው። በንባብ የዳበረውን እውቀት በዛ በንባብ ውስጥ ያለውን ያልተቃናውን ነገር ሳያቃኑት ዝም ብለው መተው የሚናገሩ አሉ። የንባብ ሰባኪያን ይባላል። ሁለተኛ ሰባኪያን የሚባሉት ደግሞ የመረጃ ሰባኪያን የሚባሉ አሉ። የምን አልኳችሁ? የመረጃ ማለት ከሆነ መምህር ወይ ከሆነ ቦታ ወይ ከሆነ ሰበብ ይሰማሉ። ከመጽሐፍ አላገኙትም፣ ከመምህርም አልሰሙትም፣ ወስደው መድረክ ላይ ይናገሩታል። ለምሳሌ አንድ ባህታዊ እንዲህ ብለዋል አትሉም? የበረሃ ባህታዊ እንዲህ ብለዋል ሲባል ነበር። በ2013 አካባቢ ዓለም ታልፋለች ብለዋል የበረሃ አባቶች ሲብሉ ነበር። ሰዎች ይቀልዳሉ። ወዳጅ የበረሃ አባት የሚባል የለም። እከሌ እንዲህ ብለዋል፣ እከሌ አባት እንዲህ ብለዋል፣ እከሌ ባህታዊ እንዲህ ብለዋል፣ እከሌ እኮ እንዲህ ሲል ሰማሁ ብለው መድረክ ላይ የሚናገሩ ወይ ደግሞ ለምዕመናን የሚናገሩ ሰዎች አሉ። ይሄ የሚባለው የመረጃ ሰባኪያን ይባላሉ። ይሄም ሁለቱም ውድቅ ነው። ሶስተኛ ሰባኪያን የሚባሉት ከመምህር የተገናኙ ከአትሮን ስር ያልጠፉ ከመጽሐፍት ጋር ጓድነት ያላቸው የጠመመውን የሚያቀኑ የጎደለውን አምልተው የሚተረጉሙ ከመምህራን የተገኙ መምህራን ናቸው ሶስተኞቹ። እና እነዚህ ሁለቱ ሰባኪያን ህዝቡ ላይ ብዥታ ፈጥረዋል። ለምሳሌ ወር በገባ በ6 ማን ይታሰባል? ሰማዕቷ ቅድስት አርሴማ። አሁን ላይ ግን እሱ እየደበዘዘ መጥቷል። በየ6ቱ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ግዝረቱ ይታሰብ ነበረ። ከሆነ ዘመን በኋላ ይሄ የቤተ ክርስቲያኗ ትምህርት ደብዝዞ በአንዳንድ ሰባኪያን አጎላን በሚል ከኦርቶዶክሳዊ ትምህርት ውጭ በሆነ አመለካከት በዓሉን የማደብዘዝ ስራ ተሰራ ማለት ነው። መጀመሪያ የሚከብረው ማን ነው? መጀመሪያ የሚታሰበው ማን ነው? እግዚእነ ኢየሱስ ክርስቶስ። ቀጥሎስ ሰማዕቷ ቅድስት አርሴማ ትከበራለች። ይህንን በደንብ ማሰብ ተገቢ ነው። አሁን በ6 እግዚእነ ኢየሱስ ክርስቶስ ታስቦ ይውላል። በ7 ቅድስት ሥላሴ ስንል ቀኑን ነው የሚያስባቸው ወይስ ባለቤቱ ቀኑን ነው የሚያስበው? ቀኑን ነው እግዚአብሔርን እያሰበ የሚውለው ወይስ እግዚአብሔር ነው ቀኑን እያሰበ የሚውለው? ገብቷችኋል?
ዕለታት የማን ናቸው? እኛ በስርዓት አምልኮ ተሰብስበን የቅዳሴ፣ የመስዋዕት፣ የቁርባን፣ የአምሃ፣ የስጦታ ብለን የወንጌል ብለን ተሰብስበን እንድንማርባቸው ተሰሩ እንጂ ዕለታት ሙሉ የማን ናቸው? ከዘመናት በፊት ከቤተ ክርስቲያን አፍአ ያሉ ሰዎች ኦርቶዶክሶች ከአንድ ጀምረው እስከ 30 ድረስ ዕለታትን ሙሉ ለቅዱሳን ሰጥተዋል፣ እግዚአብሔርን አያመልኩትም የሚል የስም ማጥፋት ዘመቻ ተካሂዶ ነበር። በውኑ ከአንድ ጀምረን እስከ 30 ድረስ ለቅዱሳን መታሰቢያ ብናደርግ ያ ለቅዱሳን መታሰቢያ እንዲሆን በዕለቱ ግን ከብሮ ገኖ እንዲውል ያደረጉት አባቶቻችን እግዚአብሔር ነው። ከአንድ እስከ 30 አይደለም። ዕለታት፣ ቅጽበታት፣ ሰዓታት፣ ዕለታት፣ አውራህ፣ ዘመናት ሁሉ በእግዚአብሔር ዘንድ ያሉ ናቸው። ለቅዱሳን ግን እንደመታሰቢያ እናደርጋለን። እንደ ቤተ ክርስቲያናችን ስርዓተ ትምህርት የዛሬው ቀን ጥር 6 በዓለ ግዝረት ይባላል። ምን አልኳቸው? ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ስንት በዓላት አሉት? ስንት በዓላት አሉት? እንደው ታስበው የሚውሉ በደንብ 9 ብለዋል። እሺ 9 ብቻ ነው? 18 እግዚአብሔር ይስጥልን። 18 በዓላት አሉት። 9ኙ አበይት ታላላቅ በዓላት ተብለው 9ኙ ደግሞ ንዑሳን ተብለው ተከፍለው በጠቅላላው ግን 18 በዓላት አሉ፣ ይዘከራሉ። ይህንን በደንብ ማወቅ አለባቸው። አበይቱን እንዘርዝራቸው አይሻልም? በዓለ ትስብእት ቁጠሩ በደንብ። በዓለ ትስብእት፣ በዓለ ልደት፣ በዓለ ጥምቀት፣ ሆሳዕና፣ ስቅለት፣ ትንሣኤ፣ ዕርገት፣ ጰራቅሊጦስ፣ ደብረ ታቦር ስንት ሆነ? እነዚህ አበይት በዓላት ይባላሉ። እስኪ በሏቸው በሏቸው፣ ዘርዝሩ። ኧረ የለም ዘርዝሩ። በዓለ ትስብእት በደንብ ያዙ። በዓለ ትስብእት ወይ ደግሞ ጽንሰት ማለታችን ነው። መጋቢት 29 ቀን በዓለ ጽንሰት በሉ ከኔ ጋር አንድ በሉ። በዓለ ልደት 2፣ በዓለ ጥምቀት በሉ። በዓለ ጥምቀት በሉ። ስንት? እሺ ሆሳዕና ስንት? 4። ስቅለት 5። ከዛስ ትንሣኤ 6። ከዛስ ዕርገት 7። ጰራቅሊጦስ 8። ደብረ ታቦር 9። ያዛችሁት? ለሰው ልጆች ድህነት፣ ለሰው ልጆች ሕይወተ ሥጋ ሕይወተ ነፍስ፣ በረከተ ሥጋ በረከተ ነፍስ፣ ዘላለማዊነትን፣ ስርየትን፣ ክብርን፣ ልጅነትን ያገኘንባቸው ታላላቅ ማለት ናቸው። በጣም ታላላቅ ማለት አንጋፋ ማለት ናቸው። እነዚህ አበይት በዓላት ናቸው። ንዑሳኑ ደግሞ እንዘርዝር። ንዑሳን ማለት ከታላላቆቹ በዓላት በታች ያሉ ማለት ነው። ለድኅነተ ሥጋ ለድኅነተ ነፍስ ከተረጋገጡባቸው በዓላት ያነሱ ማለት ነው። እንቁጠራቸው። በዓለ መስቀል 1 በሉ። በዓለ መስቀል 1። ስብከት 2። ብርሃን 3። ኖላዊ 4። ጌና 5። ግዝረት 6። ልደተ ስምዖን 7። ደብረ ዘይት 8። ቃና ዘገሊላ 9። 8ኛው ቀን ከተፈጸመ በኋላ ሕፃኑን ሊገዝሩት ወሰዱት ይላል። ሕፃኑ ክርስቶስን
ሕፃኑ ኢየሱስን በኦሪቱ ስርዓት በኦሪቱ ሕግ ሊገዝሩት ወሰዱት ይላል። ሊቃውንት እንደተናገሩት እግዚአ ለኦሪት ገብረ በሕገ ኦሪት ከመ ይሳየጦሙ ለእለ ሀለው ውስተ ኦሪት ገብረ በሕገ ኦሪት ብለዋል። በኦሪት ያሉትን ያድናቸው ዘንድ በኦሪት ያሉትን ሕይወተ ሥጋ ሕይወተ ነፍስን ያድላቸው ዘንድ ጽንዓ ነፍስ ልጅነትን ያድላቸው ዘንድ ስርየትን ያድላቸው ዘንድ እሱ በቃሉ እንደተናገረው ነቢያትን ኦሪትን ነቢያትን ልሽር አልመጣሁም እንዳለው በኦሪት ያሉትን ያድናቸው ዘንድ የኦሪትን ሕግ ፈጸመ ብለዋል። አምላክ ወልደ አምላክ የአብ አካላዊ ቃል ኢየሱስ ክርስቶስ ሰው በሆነ ጊዜ ወደዚህ ዓለም መጥቶ በሥጋ በተገለጠ ጊዜ ሕግ መጽሐፋዊ ሕግ ልማዳዊ ሲፈጽም አድጓል። ሕግ ልማዳዊ ማለት ወለህቀ በበሕግ ዘይትእዘዝ ለአዝማሪሁ ወለይእትየሙ ለእናት ለአባቱ መታዘዝ ነው። እመቤታችን ውሃ ቅዳልኝ ስትለው በወንፊት ውሃ ያመጣላት ነበር። ወንፊት ውሃ ይዛ በተአምራት እንጨት ሰብራ አምጣልኝ ስትለው በደመና አይበት ጠቅልሎ ያመጣላት ነበረ። ደመናን እንደ ገመድ አድርጎ እንደ ሰረገላ አድርጎ ያመጣላት ነበረ። ሕግ ልማዳዊ ከሰፈር ልጆች ጋር መጫወት ነው። አምላክ ወልደ አምላክ ከሕፃናት ጋር በገሊላ በናዝሬት በገሊላ ካሉ ሕፃናት ጋር ይጫወት ነበር። ወፍ የጭቃ ወፍ እየሰራ ያበር ነበር። ሌሎቹ ሕፃናት በጭቃ በአፈር ወፍ ሰርተው እፍ ሲሉባቸው አይበሩላቸው። እርሱ በጭቃ ወፍ ሰርቶ አዋፍ ሰርቶ እፍ ባላቸው ጊዜ በሩለት ነበር።